ሰላም ጤና ይስጥልኝ ተመልካቾቻችን። ብዙ ጊዜ ለሰዓታት እንቅልፍ አልወስድም ብሏችሁ ወደ ግራ ወደ ቀኝ እየተገላበጣችሁ ጣራውን እየተመለከታችሁ ወይ ደግሞ ከእኩለ ሌሊት በኋላ ስልካችሁን እየጎረጎራችሁ እንቅልፋችሁን ለማምጣት ትግል ውስጥ ገብታችሁ ታውቃላችሁ? ይህ አይነት ነገር ካጋጠማችሁ ብቻችሁን አይደላችሁም። ይሄ የእንቅልፍ ማጣት ወይም ኢንሶሚኒያምን ብዙ ሚሊዮኖችን የዓለማችን ሕዝብ የሚያጠቃ እንቅልፍ አይነት ነው። ብዙ አይነት የእንቅልፍ ህመም ዘርፎች ሲኖሩ ከነዚህም ውስጥ የእንቅልፍ ማጣት ወይም ኢንሶሚኒያ የሚባለው ግንባር ቀደም ሲሆን 1/3 የዓለማችን ህዝብን በሆነ የእድሜው ክፍል ውስጥ ወይም የህይወቱ ጊዜው ውስጥ የእንቅልፍ ማጣት ችግር ሊያጋጥመው እንደሚችል በህክምና መጽሐፎች ላይ ብዙ ጊዜ ተገልጿል። ከበድ ያለው የእንቅልፍ ማጣት ችግር ወይም ኢንሶሚኒያ የብዙ አይነት የህመም ምልክቶች ሊሆን ይችላል። ለምሳሌ የስነ አእምሮ ወይም የሳይካትሪክ ኢልነሶች ህመሞች ምልክት ሊሆን ይችላል። ለምሳሌ የድባቴ ህመም፣ የባይፖላር ህመም እና ሌሎችም። ከዚህ በተጨማሪም የሜዲካል ወይም የውስጥ ደዌ ህመም ምልክትም ሊሆን ይችላል። እንዲሁም በተለያዩ መድኃኒቶች የጎንዮሽ ተጽዕኖ ሳይድ ኢፌክት የእንቅልፍ ማጣት ችግር ሊመጣ ይችላል። ስለዚህ ከበድ ያለ የእንቅልፍ ማጣት ችግር ካለብን በቀጥታ ወደ ሆስፒታል በመሄድ በሜዲካል ዶክተር መታየት ይኖርብናል። አልፎ አልፎ የሚከሰቱ ቀለል ያሉ የእንቅልፍ ማጣት ችግሮች ካሉብን ግን በቀላሉ የእንቅልፍ ጥራትን በሚጨምሩ አንዳንድ ዘዴዎች በመጠቀም ትልቅ ለውጥ ለማምጣት እንችላለን። ዛሬ የምነግራችሁ 6 ሳይንሳዊ የሆኑ የእንቅልፍ ጥራትን የሚጨምሩ ዘዴዎችን ወይም ስሊፕ ሃይጂን ቴክኒክ የሚባሉትን ነው። እነዚህም ዘዴዎች በፍጥነት አልጋ ላይ እንዳረፍን ወዲያውኑ እንቅልፍ እንዲወስድን ያደርጉናል። ከወሰድንም በኋላ ሳናቆራረጥ ጥሩ እንቅልፍ እንድንተኛ ይረዱናል። እንዲሁም ጠዋት ስንነሳ ንቅትቅት ወይም ሪፍሬሽድ የመሆን ስሜት እንዲኖረን ያደርጋል። አንደኛ የእንቅልፍ ጥራትን የሚጨምረው ዘዴ ወይም ስሊፕ ሃይጂን ቴክኒክ የሚባለው ተመሳሳይ የእንቅልፍ ሰዓት መልመድ። በመጀመሪያ ደረጃ ወጥ የሆነ ተመሳሳይ የሆነ የእንቅልፍ ሰዓት ቁልፍ ነገር እንደሆነ ይታወቃል። ይህ ምን ማለት ነው? በተመሳሳይ ሰዓት ወደ አልጋ መሄድና በተመሳሳይ ሰዓት ጠዋት መነሳት ማለት ነው። ይህ ደግሞ የሰውነታችን የውስጥ አካል የቀን ውደቱን እንዲመጥን ወይም እንዲያስተካክል ያደርገዋል። የሰርካዲያን ሪትም የሚባለውን እንዲያስተካክል ያደርገዋል ማለት ነው። እናም አእምሯችን የእንቅልፍ ሰዓቱን ሲያውቅ በቀላሉ እንቅልፍ ይወስደናል ማለት ነው። በሳይንስ አንድ ከ18 ዓመት በላይ የሆነ ግለሰብ ወይም አደልት በቀን ውስጥ ከ7 እስከ 9 ሰዓታት መተኛት እንደሚያስፈልገው ይገለጻል። እናም ለምሳሌ ሁሌ ማታ 4 ሰዓት የምንተኛ ከሆነ ጠዋት 11 ሰዓት፣ 12 ሰዓት ወይ ደግሞ 1 ሰዓት በተመሳሳይ ሰዓት መነሳት እንችላለን። በቅዳሜና እሁድ ወይም የእረፍት ጊዜዎች ደግሞ ትንሽ ገፋ አድርገን መተኛት ከፈለግን ውስን የሆኑ ትንሽ ሰዓታትን ብቻ ብንጨምር ይመከራል። እንደምታውቁት ቅዳሜና እሁድ አንዳንዴ አልፎ አልፎ ትንሽ በፊት ከምንነሳበት ጊዜ ይልቅ ከፍ አድርገን መተኛት ልንፈልግ እንችላለን። ለምሳሌ አንድ ሰዓት የምንነሳ ከሆነ ሌላ ጊዜ እስከ ገፋ አድርገን መተኛት የምንፈልግ ከሆነ ትንሽ ብቻ መጨመር ወይ እስከ 2 ሰዓት ወይ እስከ 2 ተኩል ወይ ማክሲመም እስከ 3 ሰዓት ብንተኛ ይመከራል ማለት ነው። ይህ ደግሞ ጥቅሙ ምንድነው? ሌሎች ቀን የምንነሳበትን ተመሳሳይ ሰዓት እንዳይረብሽብን፣ እንዳያገለባብጥብን ብዙ ገፋ አድርገን ባንተኛ እስከ 5 እስከ 6 ሰዓት ባንተኛ ትንሽ መጠን ያለው ሰዓት ብንጨምር ይመከራል። ሌላው ጠዋት በተመሳሳይ ሰዓት እንድንነሳ ፍላጎት ደግሞ እንዲጨምርብን ለስለስ ያሉ ወይም የምንወዳቸውን የአላርም ድምጾች መሙላት እንችላለን። ለምሳሌ ፀሐይ ስትወጣ ያለ ስሜት ወይም የወፎች ጫጫታ እንደ አላርም መጠቀም እንችላለን ማለት ነው። ሁለተኛ የምንበላውንና የምንጠጣውን ነገር መቆጣጠር። የምንመገባቸውና የምንጠጣቸው አንዳንድ ነገሮች የእንቅልፍ ስርዓታችንን እንደሚያዛቡብን ታውቃላችሁ? ለምሳሌ ከበድ ያሉ ምግቦች፣ ቡና፣ አልኮል ወደ መተኛ ሰዓት መጠቀም እንቅልፋችንን ያዛባሉ። የእንቅልፍ እምቢ ማለት ችግር ካለብን እንደውም ቡና ከከሰዓት ከ8 እስከ 10 ሰዓት በኋላ ባንጠቀም ይመከራል። ምክንያቱም ቡና በውስጣችን ከ8 ሰዓታት በላይ ስለሚቆይ ማታ ላይም ንቁ ስለሚያደርገን እንቅልፍ እንዳይወስደን ያደርገናል። መጠጥን ደግሞ ብንወስድ ወዲያውኑ እንቅልፍ ብሎን እንድንተኛ ሊያደርገን ይችላል። ነገር ግን በአልኮል በተፈጥሮ የሌሊት የእንቅልፍ ውደትን ወይም ስሊፕ ሳይክል ስለሚያዛባ መልሶ እንቅልፍ ማጣትን ያመጣብናል። ብዙዎቻችን መጠጥ ወይም አልኮል ያስተኛናል፣ እንደውም ለመተኛት መጠጥ የሚጠጡ ሰዎች አሉ። ይህ ነገር እውነት ነው። መጠጥ በቀላሉ እንቅልፍ እንዲወስደን ያደርጋል። ምክንያቱም ስለሚያደካክመን ሴዴቲቭ ኢፌክት ስላለውና ጭንቀትን ስለሚቀንስ፣ አንዛይቲን ስለሚቀንስ፣ ድካምን ስለሚያመጣ ቶሎ እንቅልፍ ይወስደናል። ነገር ግን መሀል ላይ የእንቅልፍ ሳይክልን የእንቅልፍ ዑደትን
ይረብሻል፣ የእንቅልፍ ጥራትን ያዛባል ማለት ነው። ከጊዜ በኋላ ጥሩ ያልሆነ እንቅልፍ እንዲኖረን ያደርጋል። ሌላው ከበድ ያሉ ምግቦችን ልንተኛ ስንል ለመፈጨት የሚያስቸግሩም አይመከሩም። ምናልባት የረሃብ ስሜት ከተሰማን ግን ቀለል ያሉ ነገሮችን መጠቀም እንችላለን። ለምሳሌ እንደ ሙዝ፣ በተለይ ሞቅ ያለ ወተት መጠጣት ጥሩ እንቅልፍ እንዲኖረን በጣም ተመራጭ ነው። ሌላው ቀን ላይ ብዙ ፈሳሽ መውሰድና ማታ ደግሞ ትንሽ ፈሳሽ መጠቀም ይኖርብናል። ይህ ማድረግ ደግሞ የሚጠቅመው ለምንድነው? ወደ ማታ ብዙ ፈሳሽ ከጠጣን ሌሊት ላይ የውሃ ሽንት ቶሎ ቶሎ እየመጣብን ተነስተን ወደ መጸዳጃ ቤት መሄድ ስለሚኖርብን እንቅልፋችን ሊረበሽ ይችላል ማለት ነው። ሶስተኛ፣ ከፍተኛ ኃይል የሚያወጡ የአካል ብቃት እንቅስቃሴዎችን ወደ ማታ አለማድረግ። የአካል ብቃት እንቅስቃሴ ማድረግ ወይም ስፖርት መስራት ለእንቅልፍ ውደት በጣም ጠቃሚ ነገር መሆኑ ይታወቃል። ነገር ግን ሰዓቱን መምረጥ ዋነኛና ወሳኝ ነገር ነው። በቀን ዘወትር ቢያንስ ለ30 ደቂቃ ስፖርት መስራት፣ የዮጋ እንቅስቃሴዎችን ማድረግ እንቅልፍ ቶሎ እንዲወስድን ከማድረጉም በላይ የእንቅልፍ ጥራትን ይጨምራል። እነዚህ የአካል ብቃት እንቅስቃሴዎች እንግዲህ ጠዋት ወይም ከሰዓት አካባቢ ቢደረጉ ይመረጣል። ወደ ማታ አካባቢ ወይም ከመተኛታችን ከ3 ሰዓት በፊት የሚደረግ ከፍተኛ የሆነ የስፖርት እንቅስቃሴ ግን እንቅልፍ እንዲወስድን ከማድረግ ይልቅ ያነቃቃናል። በዚህም በቀላሉ እንቅልፍ ለመተኛት እንቸገራለን። አራተኛ፣ የመተኛ አካባቢያችንን ጥሩ ማድረግ። በመጀመሪያ ደረጃ አልጋችንን የመተኛ ቦታ ማድረግ። ይሄ ምን ማለት ነው? ለምሳሌ ብዙ ጊዜ አልጋችን ላይ ቁጭ ብለን የምናጠና፣ ፊልም የምናይበት ወይም ቀኑን ሙሉ ብዙ ጊዜ አልጋችን ላይ ቁጭ ብለን የምናሳልፍ ከሆነ አእምሯችን አልጋችንን የመተኛ ሳይሆን የስራ ቦታ አድርጎ ሊያስብ ይችላል። ነገር ግን ስራዎችን ለመስራት፣ ጥናት ለማጥናት ወንበር ላይ ቁጭ ብለን የምናጠና ከሆነ ለመተኛት ወደ አልጋ ስንመጣ በቶሎ እንቅልፍ ይወስደናል ማለት ነው። ሌላው የመተኛ ቦታችንን ቀዝቀዝ ያለና ጨለም ያለ እንዲሆን ማድረግ። ለመተኛት ቀዝቀዝ ያለ የክፍሉ የሙቀት መጠን ከ15 እስከ 20 ዲግሪ ሴንቲግሬድ ያለ በጣም ተመራጭ ነው። መብራት አጥፍቶ መተኛት ደግሞ ሌላው ተመራጭ ነገር ነው። ምክንያቱም በጨለማ ሰዓት ሜላቶኒን የተሰኘው እንቅልፍ እንዲወስደን የሚያደርገው ሆርሞን ስለሚጨምር ጥሩ እንቅልፍ እንዲኖረን ያደርጋል ማለት ነው። ከዚህ ጋር ተያይዞ ከመተኛታችን ከ1 ሰዓት በፊት ማንኛውንም ብርሃን የሚያወጡ ስክሪን አለመጠቀም። ለምሳሌ ቴሌቪዥን አለማየት፣ ኮምፒውተርና ስልክን ማስቀመጥ። ከነዚህ እቃዎች የሚወጣው ሰማያዊ ብርሃን ሜላቶኒን የተሰኘውን እንቅልፍ እንዲወስደን የሚያደርገውን ሆርሞን እንዳይመነጭ ያደርጋሉ። ነገር ግን የግድ ስልካችንን ልንተኛ አካባቢ መጠቀም ካለብን ግን ለምሳሌ እንደዚህ ናይት ሞድ ላይ ማድረግ እንችላለን። ወይ ደግሞ ሰማያዊ ብርሃንን ወይም ብሉ ላይት የሚቀንሱ የሚከላከሉ መነጽሮችን መጠቀም እንችላለን። አምስተኛ፣ ከመተኛታችን በፊት የሚያረጋጉ ልምምዶችን ማድረግ። የሚያረጋጉ ልምምዶች አእምሯችንን ከማነቃቃት ወደ እንቅልፍ የሚል ስሜት ያሸጋግሩናል። ከመተኛታችን ከ30 እስከ 60 ደቂቃ በፊት በጣም ከሚያነቃቁ ነገሮች ለምሳሌ መሳጭ የቲቪ ፕሮግራም ከማየት፣ ስልክ ከመጎርጎር ይልቅ መጽሐፍ ብናነብ ወይ የዕለት ውሏችንን ብንጽፍ ቶሎ እንቅልፍ ይለናል። ከዚያም በቀላሉ እንቅልፍ ይወስደናል ማለት ነው። ስፖርት ስንሰራ እንደምናሟሙቅ ሁሉ እነዚህንም ልምምዶች ከመተኛታችን በፊት ለእንቅልፍ እንደማሟሟቂያ መቁጠር እንችላለን። ስድስተኛ፣ ጭንቀትን መቆጣጠር። በመጨረሻ ልክ ልንተኛ ስንል በአእምሯችን ስለሚመጡ ሀሳቦችን እናውራ። ሀሳብና ጭንቀት በእርግጥ የእንቅልፍ ማጣትን የሚያመጡ ዋነኛ ምክንያቶች ናቸው። ብዙዎቻችንም ልክ ልንተኛ ስንል የቀኑ ሀሳቦች ሁሉ እየመጡብን አንዳንዴ ለመተኛት እንቸገራለን። በሌላ ቪዲዮ ስለዚህ ጉዳይና የመፍትሄ አማራጮች በሰፊው እንነጋገራለን። ለአሁኑ ግን 1-2 ነገር ለማለት ያክል እነዚህ የሚመጡብን ሀሳቦች ለመቀነስ ለምሳሌ ብሪዚንግ ኤክሰርሳይዝ፣ ትንፋሽ ቀስ እያልን እያስገባን እያስወጣን ራሳችንን ማረጋጋት እንችላለን። እንዲሁም ደግሞ የሚያስጨንቁንን ነገሮች በዝርዝር በማስታወሻ ደብተራችን በመጻፍ ለጠዋት በማስቀመጥ ተረጋግተን መተኛት እንችላለን። ስለዚህ የእንቅልፍ ማጣት ችግራችንን ለመፍታት የሚረዱ 6ቱ የእንቅልፍ ጥራትን የሚጨምሩ ዘዴዎች ወይም ስሊፕ ሃይጂን ቴክኒክ የሚባሉት እነዚህ ናቸው። በእንቅልፍ ማጣት ህመም የምትቸገሩ ተመልካቾቻችን እስቲ ዛሬ 1 ወይም 2 መንገዶችን በመጀመር ሞክሩት። ከዚያም ቀስ በቀስ ሁሉንም ልማድ ማድረግ ትችላላችሁ።
ሁሌም ደግሞ ወጥ በሆነ መንገድ የምናደርጋቸው ከሆነ ለውጡን በቀላሉ እናያለን። እስቲ በኮሜንት ሴክሽናችን መጀመሪያ መሞከር የምትፈልጉትን ልምምድ አካፍሉን፣ ወይ ደግሞ የራሳችሁን እንቅልፍ በቀላሉ እንዲወስዳችሁ የምትጠቀሙበትን ዘዴ ጻፉልን። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ አድርጉን፣ የደወል ምልክቱን ይጫኑ፣ እንዲሁም ለወዳጅ ለዘመድ ሼር ያድርጉላቸው። መልካም ጊዜ። እናመሰግናለን።